አለቃ እንዴት ነው ወይ ደህና ነህ? እንዴት ነው ታዲያ ላይቭ ነበርክ እንዴ ዛሬ? ዛሬ አደፍርሽ ወጣው። ምን ፈጠርክ? አይ እነ ኢየሩሳሌም ጎዳና ግባልኝና እሺ እዛ ከሁለት የተከፈለ ቡድን አለና አንዱ ካንዱ ጋር አልገባም ብሎ እርስ በርስ አይግባቡም አይነጋገሩምና መሳሳት ተፈጠረብን ሲሉ አራሰላለፉ በጣም አሳዛኝ ነው። እሺ አይነጋገሩም እርስ በርስ እኮ አረባክ ይነቃቸው ብሩክና ሀብታሙ አንድ ላይ ናቸው። አሁን ብሩክ ወዲያ ወዲህ ስለሚል ማለት ነው። ብሩክ እንኳን በቅንነት ነው ያው ለመኖር ነው። ዛዘር ብሩክ ደግሞ የሩስ ጎዳናና ልዩ አንድ ላይ ናቸው እና አንዱ ካንዱ ጋር አብሮ አሁን አይተልፍም አብሮ አይቀርም። ጎዳናና ጀሪለ ብቻ ናቸው። ኦኬ ብሩክ ከሁለቱም ነው ወዲያ ወዲህ ነው የሚጫወተው እሱ ያው በዚህ ይታወቃል። ሳምባ ነው እንጂ ያለው ብሬን የለው። አሁንም ደብዳቤ ጽፈናል። የጻፍነው ምንድነው በስነ ስርዓት አሁንም ምላሽ እንዲሰጡን እንፈልጋለን። የጻፍነው ሪሙቫል ነው። እኛ የጠቅላላ ጉባኤ መስራቾች ሪሙቫል መብታችን እኮ ነው፣ መቀያየር መብታችን ነው። እንኳን ስራ አስፈጻሚውን ቀርቶ ግን ያው ፕሮሲጀሩን ጠብቆ ራሳቸው እንዲያረጉት ነው። ራሳቸው ናቸው የሾሙት። የማንሳት ስልጣኑ የነሱ ነው። ስልጣኑን እንዲጠቀሙ ነው ጋብዘናቸዋል። ስልጣኑን ተጠቅመው እዛ ቦታ የሚመጥን ሁሉንም የሚያግባባ ለተቋሙ እንዲኖር የሚያደርግ ሰው አምጡ ነው የምንለው። ቀጥሎ ደግሞ ሌላ ስልጣን አለን፣ ጠቅላላ ጉባኤ ሌላ ስልጣን አለ። ሌላውን ስልጣናችን ደግሞ እንጠቀማለን። ለጊዜው ግን ይሄን ላይ ነው ያለን። እያንዳንዱ ሂደታችን ህጉ ይከበር፣ ደንቡ መሬት ላይ ወርዶ አሁን የተጻፈው ደብዳቤ ሰው ቢያየው ደንቡን ተከትሎ ይመስላል፣ ግን አይደለም። ከዚህ በፊት የጠፋው ነገር ይሄ ትክክል እንዳይሆን ያደርገዋል። ስለዚህ ሁላችንም አሁን በመረጋጋት ነው እያወራን ያለ ነው፣ ስሜታዊ ሳንሆን ትላንትን ሳንደመስስ። ብሩክ ከሁለቱም ነው ወዲያ ወዲህ ነው የሚጫወተው እሱ ያው በዚህ ይታወቃል። ሳምባ ነው እንጂ ያለው ብሬን የለው። ኦኬ እና መሳሳት ሲፈጠር ዛሬ ከባድ ሚዛን መሆን እንፈልጋለንና ካልገባ ብለው ደወሉልኝ። አይ እኔ እኮ አጠቃላይ ያለው ምናምን አልኩ። አይ ግድ የለም በዘዴ በስትራቴጂክ ይሁን አወጣጥህ ጥል እንዳይመስልም ጥሩ ነው ምናምን አለ። እነ ጀሪ ናቸው። ከዛ ትላንትና እነዛኞቹ ግባ ብለውኝ ነበር። አልገባውም።